ይሄ ከጀርባ የምትመለከቱት ሰው ሱሌይማን አልራጂህ ወይ ደግሞ አብዱል አዚዝ ቢን ሱሌይማን አልራጂህ ይባላል ሙሉ ስሙ። የሳውዲ ታዋቂ ቢሊዮነር ነው ከዚህም በፊት ማለት አሁን ላይ ቢሊዮነር ባይሆንም ከዚህም በፊት ታዋቂ ቢሊዮነር የነበረ ነው። ፎርብስ ጋዜጣ ላይም በ2011 የዓለማችን 120ኛው ቢሊዮነር ሆኖ ሀብቱም በዛን ሰዓት 7.7 ቢሊዮን ዶላር ነበር ማለት ነው። ይሄ ሰውዬ እንግዲህ እዚህ ደረጃ ለመድረስ ብዙ ውጣ ውረዶችን ወይ ደግሞ ብዙ ችግሮችን አልፏል። ገበያ ውስጥ እንደ ጋሪ አዟሪ ሆኖ ሰርቷል። ብዙ አይነት ስራዎች ገበያ ውስጥ ሰርቷል። ሆቴሎች ውስጥ፣ ካፌዎች ውስጥ እንደ ምግብ አብሳይነት፣ እንደ ዌይተር አስተናጋጅነት ሰርቷል። በኋላ ላይም የራሱን ሱቅ አቋቁሞ ሳይሆንለት ቀረ እንጂ ብዙ አይነት ስራዎችን ሰርቷል። በኋላ ላይም ከጓደኞቹ ጋር ከወንድሞቹ ጋር በመሆን የዓለማችን ትልቁን ባንክ እንደ አረቡ ዓለም የሚታወቅ ማለት ነው አልራጂህ ባንክ የሚባል ትልቅ ባንክ አቋቁሟል። እና ይሄ ሰውዬ በቅርቡ ቢሊዮነር የነበረ ነው። በኋላ ላይ ግን ቢሊዮነርነቱን አጥቷል ማለት ነው። ያጣበትም ምክንያት ሌላ ቪዲዮ ላይ እንገናኛለን። አሁን ላይ ግን የሆነ ሳለ የተናገረውን አስገራሚ ታሪክ እንነግራችኋለን ማለት ነው። ይሄ ሰውዬ እንግዲህ ድሮ ቢዝነስን የጀመረው በ9 ዓመቱ ነበረ። በልጅነቱ ነበረ ማለት ነው። ከ9 ዓመቱ ጀምሮ ነበረ ትምህርቱን ጎን ለጎን እየተማረ ቤተሰቦቹም ደሃ ስለነበሩ ብዙ አይነት ስራዎችን ሰርቷል። እና ድሮ ተማሪ እያለ ትምህርት ቤት ውስጥ የጉዞ ፕሮግራም ነበራቸው ተማሪዎች ማለት ነው። በዛን ሰዓት እንግዲህ ተማሪዎች የጉዞ ፕሮግራም ለማድረግ የግድ አንድ ተማሪ 1 ድርሃም ማውጣት አለበት እና ይሄ ሰውዬ በዛን ሰዓት 1 ድርሃም በማጣቱ ምክንያት ቤተሰቦቹም ደሃ ናቸው፣ ብር ስለሌላቸው ምንም ማድረግ ስላልቻለ ከጉዞ ፕሮግራሙ ራሱን አስቀርቶ ነበር፣ በጣም በመናደድ በማልቀስ ማለት ነው። እናም ይሄ ጉዞ ፕሮግራሙ ሊደረግ አንድ ቀን ሲቀረው ክፍል ውስጥ አስተማሪ አንድ ጥያቄ ይጠይቃል ተማሪዎችን እና ተማሪዎቹ ምንድነው እነዛ ተማሪዎች ውስጥ ሱሌይማን ማለት ነው ሱሌይማን አልራጂህ ይሄን ጥያቄ በትክክል ይመልሳል ማለት ነው። እና አስተማሪው በጣም በመደሰት ይሄን 1 ድርሃም አንስቶ ለዚህ ተማሪ ይሸልማል ማለት ነው። እና ሱሌይማን አልራጂህ እንግዲህ 1 ድርሃም በማጣቱ ነበረ ከጉዞ ፕሮግራሙ የቀረውና ይሄን 1 ድርሃም በማግኘቱ በጣም ተደስቶ ወደ ጉዞ ፕሮግራሙ ተካተተ ማለት ነው። እና ጉዞ ፕሮግራሙንም አደረገ። ከዛም ብዙ አመታት አለፉና ይሄ ሰውዬ ቢሊዮነር ሆነ። ከሚሊዮነርነት አንስቶ ቢሊዮነር ሆነ። የዓለማችን ሳውዲ አረቢያ ትልቅ ከሚባሉ ቢሊዮነሮች ውስጥ አንዱ ሆነ ማለት ነው። እናም ይሄ ሰውዬ ይሄ ልጅ ቢሊዮነር ከሆነ በኋላ የዚህን አስተማሪ ውለታ ለመመለስ ይሄን አስተማሪ በማስታወስ ማለት ነው ወደ ትምህርት ቤቱ እሱን ለማፈላለግ ይሄዳል። በዛን ሰዓት እንግዲህ በሚሄድበት ሰዓት ይሄ ሰውዬ ይሄ አስተማሪ ትምህርት ቤት ውስጥ የለም፣ ወደ ቤቱ ተመልሷል ማለት ነው። እና ቤቱንም አፈላልጎ ወደ ቤቱ ሲሄድ ይሄ አስተማሪ ስራውን ሙሉ በሙሉ በማቆም በችግር ምክንያት ማለት ነው ስራውን ሙሉ በሙሉ በማቆም ቤቱ ዝም ብሎ የተቀመጠ ነበር ማለት ነው። ይሄን ታሪክ ይነግረዋል ማለት ነው። ይሄ ሱሌይማን መጥቶ ማለት ነው። ይሄ ሱሌይማን መጥቶ ምን ይሏል? አንተ ከኔ ብዙ እዳዎች አሉብህ ይላል። ከዛን አስተማሪው ምን ብሎ ይመልስለታል? እኔ ከማንም እዳ የለብኝም ይላል። አለብህ ብሎ ይነግረዋል። ታሪኩን ይነግረዋል ማለት ነው። እንዲህ ነበረ የዛኔ 1 ድርሃም በጣም ጠቅማኝ ነበረ እንዲህ ብሎ ይነግረዋል። እና አስተማሪው በፈገግታ ምን ይለዋል? እና ያቺን 1 ድርሃም ለመመለስ ነው እኔ የምታፈላልገኝ ብሎ ይጠይቋል ማለት ነው። አዎ ይለዋል። ከዛን ተነስ እንውጣ ብሎት እንግዲህ በዛን ሰዓት እንግዲህ ሰውየው ብዙ ሪል ስቴት ነበረው፣ በጣም ሀብታም ነው እንግዲህ ሪል ስቴትም ነበረውና በመኪናው ይዞት ሄዶ ከነዛ ሪል ስቴት ውስጥ አንዱን ሪል ስቴት አንዱን ቤት ይሰጠዋል ማለት ነው። መኪናውንም ይሰጠዋል። ይሄ ሁሉ ያንተ ውለታ ነውና ካሁን በኋላ እኔ በምችለው አቅም አንተ ለመርዳት ካንተ ጎን ለመቆም ፍቃደኛ ነኝ ብሎ ይነግረዋል አስተማሪው ማለት ነው። እና አስተማሪው በጣም በመደሰት ምን ይላል? ይሄ ሁሉ እኮ ለኔ አይገባም ይለዋል። በጣም ተደስቻለሁ ግን ይሄ ሁሉ ለኔ አይገባም ብሎ ይመልሳል። ዛን እንግዲህ እዚህ ጋር እንደማየት የምፈልገው ነገር ምንድነው? ይሄ ሱሌይማን አልራጂህ ምን ብሎ ይመልስለታል? አንተ የዛኔ የሰጠኸኝ 1 ድርሃም ያስደሰተችኝን ያህል አሁን አንተ አልተደሰትክም ይለዋል። የዛኔ እኔ ደስታ አሁን አንተ ከምትደሰተው ደስታ ይበልጥ ነበር ነው የሚለው።